የዕለቱ ቃል። አሁን ግን ከኃጢአት ነፃ ወጥታችሁ የእግዚአብሔር ባሮች ሆናችኋል። የምትሰበስቡትም ፍሬ ወደ ቅድስና ያመራል፣ መጨረሻውም የዘላለም ሕይወት ነው ይላል ሮሜ 6:22። ሰው ከኃጢአት ባርነት ነፃ በወጣበት ጊዜ ወደ እግዚአብሔር ይቀርባል። እናም መልካም ለማድረግ ይለማመዳል። መልካም ሥራውም ራሱን እግዚአብሔርንና ሰውን ያስደስታል። በሕይወቱም የቅድስናው ፍሬ ያያል ያገኛልም። ውሎ አድሮ ስኬታማ ሕይወትና አስደሳች ፍጻሜ ይኖረዋል። የእግዚአብሔርን ጸጋ እንዲበዛልን በእምነት እንጸልይ። የእግዚአብሔር ሰላምና ዕረፍት ከሁላችን ጋር ይሁን። ተባረኩ።